ለህዝቡ አለኝታነቱን በተግባሩ ያስመሰከረ ጀግና በማራኪ ድምጹ በአኩሪና አስተማሪ የጥበብ ስራዎቹ ተወዳጅነትን ያተረፈው አርቲስት ኡስታዝ ራያ አባ መጫ በኦሮሞነታቸው ተወንጅለው ከሀብት ንብረታቸው ከሶማሌ ክልል በአምባገነኖች ሴራ በመፈናቀል መውደቂያንና ማረፊያን በማጣት ለራብና ለጥማት ለእንግልት የተዳረጉ ወገኖች የድረሱልን የሰቆቃ ጥሪያቸውን ለወገኖቻቸው ባሰሙ ጊዜ በሐዘን ዳመና ለተከበቡ ወገኖች ፈጥነው በመድረስ ታላላቅ ዓሊሞችንና ታዋቂ ዱዓቶችን በማስተባበር አገር ውስጥና ከሀገር ውጭ የሚኖሩትን ወገኖችን በማሳተፍና በመምራት ደከመኝ ሰለቸኝ ሳይል ወርቃማ ታሪክን እያስመዘገበ ይገኛል። ታዲያ ይህ ለወገን የሚኖር ጀግና ወገን ለወገን ለሚል በሚል መርህ አምባገነኖች በንጹሃን የፈጸሙትን ግፍ ለትውልድ ይሸጋገር ዘንዳ ታሪካዊና ትውልድ ተሸጋጋሪ ስራዎችን አጠናቆ እንኩላችሁ እያለን ይገኛል። በመሆኑም በመስዋዕትነት ላይ መስዋዕትነትን እየከፈለ ካለው ኡስታዛችን ደክሞና ለፍቶ ያቀረበልን ስራዎችን በፍቅርና በክብር ልንቀበለው ይገባል። ነገ ማለትም ግንቦት 5 2010 ዕለተ እሁድ አምቦ መንገድ ሻቃሞል በ30ኛው የሲዲው ምረቃ ላይ አገር ውስጥ ያለን በአካል በመገኘት ከሀገር ውጭ ያለን ሲዲውን በመግዛት ከጎኑ ልንቆምና ፍቅራችንን ልንገልጽለት ይገባል። ለህዝቡ አለኝታነቱን በተግባሩ ያስመሰከረ ጀግና በማራኪ ድምጹ በአኩሪና አስተማሪ የጥበብ ስራዎቹ ተወዳጅነትን ያተረፈው አርቲስት ኡስታዝ ራያ አባ መጫ በኦሮሞነታቸው ተወንጅለው ከሀብት ንብረታቸው ከሶማሌ ክልል በአምባገነኖች ሴራ በመፈናቀል መውደቂያንና ማረፊያን በማጣት ለራብና ለጥማት ለእንግልት የተዳረጉ ወገኖች የድረሱልን የሰቆቃ ጥሪያቸውን ለወገኖቻቸው ባሰሙ ጊዜ በሐዘን ዳመና ለተከበቡ ወገኖች ፈጥነው በመድረስ ታላላቅ ዓሊሞችንና ታዋቂ ዱዓቶችን በማስተባበር አገር ውስጥና ከሀገር ውጭ የሚኖሩትን ወገኖችን በማሳተፍና በመምራት ደከመኝ ሰለቸኝ ሳይል ወርቃማ ታሪክን እያስመዘገበ ይገኛል። ታዲያ ይህ ለወገን የሚኖር ጀግና ወገን ለወገን ለሚል በሚል መርህ አምባገነኖች በንጹሃን የፈጸሙትን ግፍ ለትውልድ ይሸጋገር ዘንዳ ታሪካዊና ትውልድ ተሸጋጋሪ ስራዎችን አጠናቆ እንኩላችሁ እያለን ይገኛል። በመሆኑም በመስዋዕትነት ላይ መስዋዕትነትን እየከፈለ ካለው ኡስታዛችን ደክሞና ለፍቶ ያቀረበልን ስራዎችን በፍቅርና በክብር ልንቀበለው ይገባል። ነገ ማለትም ግንቦት 5